የጦርነት ፍርሃትና ጭንቀት ፊታቸው ላይ በግልጽ ይታይ ነበር። ያኔ ኑር ህይወት ሌላ ነገር እንዳላት ለልጆቹ ለማስረዳት ሞከረች። ዓለማችን ምን ያህል አስደናቂ ሚስጥሮችን እንደያዘች አስበው ያውቃሉ? እያንዳንዱ አዲስ ቀን የሰው ልጅ ብልሃት ፍቅርና የማይናወጥ ተስፋ የሚያሳዩ ድንቅ ታሪኮችን ይዞ ይከሰታል። ዛሬም ቢሆን ከሁሉም የዓለም ማዕዘናት የተውጣጡ ልብ የሚነኩና የሚያስገርሙ ዜናዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በጋዛ ስትሪፕ ከምትገኘው ካን ዩኒስ ከተማ የዛሬው ዜናችን አንዱ ነው። ተስፋና ጽናት እንዴት በጨለማ ውስጥም ቢሆን ብርሃን እንደሚፈነጥቁ የሚያሳይ ልብ የሚነካ ታሪክ። የ28 ዓመቷ ኑር አሊ የህፃናት ትምህርት መምህርት የነበረች ሲሆን አስቸጋሪ ሁኔታዎች ህይወቷን ቢቀይሯትም የሌሎችን ህይወት ለመለወጥ ያላትን ቁርጠኝነት አላደበዘዘውም። ኑር በመቶዎች ከሚቆጠሩ ሌሎች ሰዎች ጋር በተጨናነቀ የድንኳን ሰፈር ውስጥ ለመኖር ስትገደድ ትምህርታቸውን ያቋረጡ ህፃናትን ሁኔታ በማየት ልቧ ተሰበረ። የጦርነት ፍርሃትና ጭንቀት ፊታቸው ላይ በግልጽ ይታይ ነበር። ኑርም ምን ማድረግ እንዳለባት ስታስብ መቀመጥ አልቻለችም። አንድ ቀዝቃዛ ጠዋት በድንኳን ሰፈር ውስጥ ትንሽ ክፍት ቦታ አገኘች። የተሰበሩ ጥቦች፣ የተጣሉ ካርቶኖችና አሮጌ ጨርቆችን አሰባሰበች። በዱላ መሬት ላይ ትልቅ ክብ ሰራችና የእውቀት ክብ ብላ ሰየመችው። ይህ የሷ ጊዜያዊ መማሪያ ክፍል ነበር። በየቀኑ ጠዋት ፀሐይ ስትወጣ ከ15 እስከ 20 የሚሆኑ ህፃናት ወደ ኑር ክብ ይመጡ ነበር። ኑር በዱላዋ አሸዋ ላይ ፊደሎችን፣ ቁጥሮችን እየሳለች መሰረታዊ ትምህርቶችን ታስተምራለች። የልጆቹን ፍርሃትና ጭንቀት ለመቀነስ ተስፋ ሰጪ ታሪኮችን፣ ስለ ጀግኖችና ሰላማዊ የወደፊት ህይወት ታሪኮች ትናገራለች። አንድ ቀን ኑር ልጆችን እንዲስሉ ስትጠይቃቸው ሁሉም የጦርነት ምስሎችን ሳሉ። ያኔ ኑር ህይወት ሌላ ነገር እንዳላት ለልጆቹ ለማስረዳት ሞከረች። ሰላምን፣ አበባዎችን፣ የሚያበራ ፀሐይንና የወደፊቱን እንሳል በማለት ተስፋ ዘራችባቸው። አንድ ትንሽ የደረቀ አበባ አገኘችና ለልጆቹ ይህ ተስፋ ነው ብላ አሳየች። ያቺ ትንሽ የደረቀች አበባ በጦርነት የተጎዳችው አሁን የውበትና የህይወት አቅም ምልክት ነበረች። የኑር አሊ ታሪክ የትምህርትና የተስፋ ብርሃን በጨለማ ውስጥም ቢሆን የማብራትን የሰው ልጅ መንፈስ የሚያሳይ ነው። ይህ እውነትም ድንቅ ዓለም ነው። አብራችሁ ስለነበራችሁ እናመሰግናለን። ለበለጠ አስገራሚ ዓለም አቀፍ ዜናዎች ድንቅ ዓለምን ሰብስክራይብ ማድረጉን አይርሱ። በሚቀጥለው ጊዜ በሌላ ድንቅ ታሪክ እንገናኛለን።